ሰላም ሰላም ወዳጆቼ እንዴት ናችሁ? ወዴት ተከታታዮች እንዴት ናችሁ? ዛሬ ደግሞ የአረቦቹ መክሰስ እንዲሁም ደግሞ ቁርስ የሚሆን እንደ ፓንኬክ ያለ ሆኖ ግን ከፓንኬክ ለየት የሚያደርገው እርሾና እንቁላል አይፈልግም ማለት ነው። እንዲሁም ዘይት አይፈልግም። ግብአቶቹም ቀለል ያሉ ናቸው። እስኪ አብረን ወደ አሰራሩ እንሄድ ማለት ነው። እዚህ ጋር 2 ብርጭቆ ዱቄት አድርጌያለሁኝ። እኔ ቡናውን ዱቄት ነው ያረኩት ማለት ነው። እናንተ የፈለጋችሁትን ወይም ያላችሁን ማድረግ ትችላላችሁ ማለት ነው። እና ደግሞ ግማሽ ሲኒ ስኳር የምጨምረው እዚህ ጋር 2 መልዓቂያ ኒዶ ወተት ነው የምጨምረው ወይም ማለት ነው ፓውደሩን ወተት ነው የምጨምረው። ትንሽ ጨው እጨምራለሁ። ትንሽ ነው በጣም ያክል የምጨምረው ማለት ነው። እዚህ ጋ ግማሽ መልዓቂያ ካስተር ወይም ቤኪንግ ፓውደር ጨምራለሁ ማለት ነው። እንግዲህ ትንሽ ለብ ያለ ውሃ፣ በጣም ቀዝቃዛ እንዳይሆን ለብ ባለ ውሃ ነው የምጨምረው ማለት ነው። እንደዚህ በዚህ መልኩ በደንብ እመተዋለሁ ማለት ነው። አንደኛ ጓጉኝ እንዳይኖረው በደንብ መመታት አለበት ማለት ነው። ይህን ይመስላል እንግዲህ። በጣም አላቀጠንኩትም፣ መካከለኛ ነው። የኔ የምገግርበት ብረት ምጣዷ ትንሽ ስለምታስቸግር አትመችም ማለት ነው። በጣም ተቀጠነ አይመቸኝም እና መካከለኛ ነው ያደረኩት። እናንተ ደግሞ እንደሚመቻችሁ ማድረግ ትችላላችሁ ማለት ነው።